ሀጀር አልአስወድ ከመካ ለ22 ዓመታት ጠፍቶ እንደነበር ታውቃላችሁ? አዎ፣ አቡ ጣሂር አልጀናቢ የሚባል ከቀራሚጣ አካባቢ የመጣ አንድ ሰው ሰራዊቶችን ሰብስቦ መካ ካዕባ አካባቢ ገብቶ ነበር። በርካታ ውድመትን አድርሶ ከ30 ሺህ በላይ ሁጃጆች የሞቱበትና ያለቁበትን ጥቃት አድርሶ አብዛኞቹን እንዲያውም በዘምዘም ውሃ ውስጥ ከቶ በጣም ብዙ ደም አፍስሶና አለ የሚባል ዙልም ከሰራ በኋላ ሀጀር አልአስወድን ወስዶ ነበር። ባህሬን አካባቢ የመጣው አቡ ጣሂር አልጀናቢ እንግዲህ በዛ አካባቢ በርካታ ዓመታት ከሱ ጋር እንዲቆይ አድርጎ በብዙ መጠበቅ እንግዲህ 22 ዓመት ማሰብ ትችላላችሁ። በጣም ረጅም ጊዜ ነው። ወደዛ አካባቢ መጡ ለሐጅ የሚመጡ ሰዎች ሀጀር አልአስወድ በቦታው አልነበረም፣ ያንን ማግኘት አይችሉም ነበርና ከ22 ዓመታት በኋላ ነው እንግዲህ የተመለሰው። አቡ ጣሂር አልጀናቢ ይህንን ግፍ ሲፈጽም መካን አፈራርሼ ሀጀር አልአስወድን ወስጄ ቤቴ ውስጥ አስቀምጫለሁኝ፣ ሐጃችሁንም ሁሉንም ነገራችሁን ወደኔ አምጡና እኔ ጋር ከውኑ ብሎ ቢናገርም በጣም ከባድ የሆነ የቆዳ በሽታ ደርሶበት ሰውነቱ ከምንድነው ቆዳው በቆዳ በሽታ ከመታመሙ የተነሳ እየረገፈ ቆዳዎቹ እየረገፉ የፈንጣጣ በሽታን ጨምሮ ሌሎችን በጣም ከባድ የሆኑ በሽታዎች ደርሰውበት ለሞት እንደተዳረገ ኢብኑ ከሲርን ጨምሮ ሌሎችም የታሪክ መዛግብት አስፍረውታል። ይህ ሰው እንግዲህ ከሞተ በኋላ ቀራሚጣዎች ማለት ነው በ7 ዓመቱ አካባቢ ነው ሀጀር አልአስወድን በድርድር የመለሱት ወደ ቦታው ማለት ነው። ያው በስልጣንና ፖለቲካዊ ውይይት ተደርገው እንጂ ወታደርም ዘምቶ እነሱን አጥቅቶ ወይም ደግሞ አቡ ጣሂርን ገድለው ምናምን አይደለም ያስመለሱት። ነገር ግን በድርድር ሊመለስ በቅቷል። በተለይም ደግሞ በልጁ አማካኝነት እንደሆነ ይነገራል። እዚህ አካባቢ ሌሎች ታሪኮችን ቃረም አድርገን የምንመለከት ይሆናል። ዛሬ እንግዲህ በመካ ተጉዘን ከካዕባ ስር የምናገኘው ሀጀር አልአስወድ በርካቶቻችን አንድ ድንጋይ ይመስለናል። ነገር ግን አንድ ድንጋይ አይደለም። ለመሆኑ ቀራሚጣዎች ማን ናቸው? ለ22 ዓመታት ሀጀር አልአስወድን ከካዕባ አጠገብ በጉልበታቸው ሰርቀው ይዘው የሄዱት ቀራሚጣዎች ማን ናቸው? አቡ ጣሂር አልጀናቢ ዋና መሪያቸው ለምን ወደዚህ አስተሳሰብ መጣ? በወቅቱ የነበሩት ሙስሊሞች ምን ይሰሩ ነበር? ኸሊፋው ምን ይሰራ ነበረ? የሙስሊም ወታደሮች በወቅቱ ካዕባን ዙሪያውን መካን መጠበቅ እንዴት አቃታቸው? መሰል ጥያቄዎች ይነሳሉ እዚህ ጉዳይ ላይ። ባለፈው እንዳቀረብኩላችሁ መለስ ብላችሁ ልታዩት ትችላላችሁ። እንዴት ተሰረቀ፣ በምን አይነት ሁኔታ የሚለውን ቃኝተናል። ዛሬ ከጀርባ ያሉትን ታሪኮች ለመመልከት ወደድኩ። ወቅቱ 317 ዓመት ሂጅራ ነው። ሙስሊሞች በአባሲያ የኺላፋ ስርዓት ውስጥ ነው የነበሩት። መቀመጫው ባግዳድ ላይ ነበረ። አልሙቅተዲር ቢላህ የሚባል አንድ ታዳጊ ነው ኸሊፋ የነበረው። በ13 ዓመቱ ነው የተሾመው። የሞተው በ38 ዓመቱ ነው ሀጀር አልአስወድ ከተሰረቀ ከ3 ዓመት በኋላ ማለት ነው። እንግዲህ በጊዜው የነበረው የኺላፋ ስርዓት ይህንን መቆጣጠር የማይችል ደካማ፣ በጉልበት በጣም ደካማ የነበረ፣ የስልጣን ሽኩቻ ላይ የነበሩ፣ በገንዘብ በቅንጦት ህይወት ውስጥ በጣም ሰምጠው የነበሩበት ወቅት ነበር። ስለዚህ ይህንን መከላከል አይችሉም። ኸሊፋው በባግዳድ ውስጥ ሆኖ በወቅቱ እንዲያውም ከቱርክ ከሌሎችም አካባቢዎች ለስልጣን ጥበቃ የሚያመጧቸው ጋርዶች ነበሯቸውና በእነዚህ ጠባቂዎቻቸው በጀነራሎቻቸው ስር ተጽዕኖ ስር ነበሩ እነዚህ ኸሊፋዎች ተብሎ ይነገርላቸዋል። ታዲያ ሀጀር አልአስወድ ተሰርቆ ሲወሰድ በርካታ ባግዳድ ላይ የነበሩት እና ኢማም አልበርባሃሪ ይህንን ተቃውመዋል። ይህንን ቡድን አውግዘዋል። ከእስልምና ውጭ ወጣ እንደሆነ ተናግረዋል። ኢቭን ሺዓዎች ራሱ አይቀበሏቸውም ቀራሚጣዎችን። ቀራሚጣ በእንግዲህ እስማኤልያ አስተሳሰብ ውስጥ በሺዓ ውስጥ ማለት በዛንን ብለው ይናገራሉ፣ ግን በጣም የወጡ ናቸው። ኢብን አቡ ጣሂር አልጀናቢ ካዕባ አጠገብ ሆኖ ሀጀር አልአስወድን ሰብሮ ሲወስድ እኔ አላህ ነኝ እስከ ማለት የደረሰ ሰው ነበረ። ባጢንያ ነው አስተሳሰባቸው። ሐጅ አያስፈልግም የሚል አስተሳሰብ ነበረው። ነገር ግን ሙስሊሞች ተሰርቆ ቢሄድም የሐጅ ስርዓታቸው ሀጀር አልአስወድ የሐጅ ስርዓት ዋና ማዕከል ስላልነበረ ሐጅ ስርዓታቸውን ማከናወን ችለው ነበረ፣ ቀጥለው ነበር። ያስተሳሰባቸው መሳካት አልቻለም ነበር። አቡ ጣሂር አልጀናቢን ጨምሮ ቀራሚጣዎች በጣም በሺዓዎች ኢቭን ፋጢሚዮች ለሀጀር አልአስወድ መመለስ ትልቅ አስተዋጽኦ እንደነበራቸው ይነገራል። እነዚህን ድርድሩን ማለት ነው እንዴት እኛን ወክላችሁ ይህንን ታደርጋላችሁ በሚል ማለት ነው
በወቅቱ እንግዲህ ቀራሚጣዎችም አለፉ። አቡ ጣሂር አልጀናቢም በጣም ከባድ የሆነ ህመም ደርሶበት ለሞት ተዳርጓል። በወቅቱ በድርድር እንግዲህ እስከ 50,000 ዲናር ድረስ እንደተከፈለ ይነገራል። በድርድር ሀጀር አልአስወድ ለመመለስ በቅቷል። በርካታ ዑለማዎች ከዛ በኋላ ጽፎበታል እዚህ ጉዳይ ላይ እነ ኢብኑ ከሲርን ጨምሮ ሌሎችም ኢማም ዘሃቢም ሌሎችም እዚህ ጉዳይ ላይ በታሪክ መጽሐፍቶቻቸው ከትበውት አስቀምጠውታል። በእስልምና ታሪክ ውስጥ ያለፈ ጥቁር ጠባሳ ታሪካችን እውነታችን ነው። እንግዲህ የሙስሊም መሪዎች ትኩረት ስልጣን፣ ሌሎች ሽኩቻ ሲሆን አንዱ አንዱን ይመጣል፣ አንዱ አንዱን የማንሳት ሴራ ውስጥ ሲሆን ለጠላት እንደሚጋለጡ ያሳየ ክስተት ነበረ። እንግዲህ በወቅቱ የነበሩት ይሄ አስተሳሰብ ወድቆ አልፎ ዛሬ እኛ ተተክተናል ማለት ነው። አላህ Subhanahu Wa Ta'ala ሙስሊሙን ዓለም ስብዕናዎች፣ ምልክቶች ሁሉ እንዲጠብቅልን ዱዓችን ነው። የዛሬው ይሄንን ይመስላል። ላይክና ሼር አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ኢቅራ ኢስላሚክ ሚዲያ ተከታታዮች አዳዲስ ዳዕዋዎች፣ መዙማዎች፣ ነሺዳዎች እንዲሁም የሰሃቦች ታሪክ እንዲደርሳችሁ የደውል ምልክቱን ተጫኑ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለመሆኑ ቀራሚጣዎች ማን ናቸው? ለ22 ዓመታት ሀጀር አልአስወድን ከካዕባ አጠገብ በጉልበታቸው ሰርቀው ይዘው የሄዱት ቀራሚጣዎች ማን ናቸው? አቡ ጣሂር አልጀናቢ ዋና መሪያቸው ለምን ወደዚህ አስተሳሰብ መጣ? በወቅቱ የነበሩት ሙስሊሞች ምን ይሰሩ ነበር? ኸሊፋው ምን ይሰራ ነበረ? የሙስሊም ወታደሮች በወቅቱ ካዕባን፣ ዙሪያውን፣ መካን መጠበቅ እንዴት አቃታቸው? መሰል ጥያቄዎች ይነሳሉ እዚህ ጉዳይ ላይ። ባለፈው እንዳቀረብኩላችሁ መለስ ብላችሁ ልታዩ ትችላላችሁ። እንዴት ተሰረቀ፣ በምን አይነት ሁኔታ የሚለውን ቃኝተናል። ዛሬ ከጀርባ ያሉትን ታሪኮች ለመመልከት ወደድኩ። ወቅቱ 317 ዓመት ሂጅራ ነው። ሙስሊሞች በአባሲያ የኺላፋ ስርዓት ውስጥ ነው የነበሩት። መቀመጫው ባግዳድ ላይ ነበረ። አልሙቅተዲር ቢላህ የሚባል አንድ ታዳጊ ነው ኸሊፋ የነበረው። በ13 ዓመቱ ነው የተሾመው። የሞተው በ38 ዓመቱ ነው። ሀጀር አልአስወድ ከተሰረቀ ከ3 ዓመት በኋላ ማለት ነው። እንግዲህ በጊዜው የነበረው የኺላፋ ስርዓት ይህንን መቆጣጠር የማይችል ደካማ፣ በጉልበት በጣም ደካማ የነበረ፣ የስልጣን ሽኩቻ ላይ የነበሩ፣ በገንዘብ በቅንጦት ህይወት ውስጥ በጣም ሰምጠው የነበሩበት ወቅት ነበር። ስለዚህ ይህንን መከላከል አይችሉም። ኸሊፋው በባግዳድ ውስጥ ሆኖ በወቅቱ እንዲያውም ከቱርክ ከሌሎችም አካባቢዎች ለስልጣን ጥበቃ የሚያመጧቸው ጋርዶች ነበሯቸውና በእነዚህ ጠባቂዎቻቸው በጀነራሎቻቸው ስር ተጽዕኖ ስር ነበሩ እነዚህ ኸሊፋዎች ተብሎ ይነገርላቸዋል። ታዲያ ሀጀር አልአስወድ ተሰርቆ ሲወሰድ በርካታ ባግዳድ ላይ የነበሩት እና ኢማም አልበርባሃሪ ይህንን ተቃውመዋል። ይህንን ቡድን አውግዘዋል። ከእስልምና ውጭ ወጣ እንደሆነ ተናግረዋል። ኢቭን ሺዓዎች ራሱ አይቀበሏቸውም ቀራሚጣዎችን። ቀራሚጣ በእንግዲህ እስማኤልያ አስተሳሰብ ውስጥ በሺዓ ውስጥ ማለት በዛንን ብለው ይናገራሉ፣ ግን በጣም የወጡ ናቸው። ኢብን አቡ ጣሂር አልጀናቢ ካዕባ አጠገብ ሆኖ ሀጀር አልአስወድን ሰብሮ ሲወስድ እኔ አላህ ነኝ እስከ ማለት የደረሰ ሰው ነበረ። ባጢንያ ነው አስተሳሰባቸው። ሐጅ አያስፈልግም የሚል አስተሳሰብ ነበረው። ነገር ግን ሙስሊሞች ተሰርቆ ቢሄድም የሐጅ ስርዓታቸው ሀጀር አልአስወድ የሐጅ ስርዓት ዋና ማዕከል ስላልነበረ ሐጅ ስርዓታቸውን ማከናወን ችለው ነበረ፣ ቀጥለው ነበር። ያስተሳሰባቸው መሳካት አልቻለም ነበር። አቡ ጣሂር አልጀናቢን ጨምሮ ቀራሚጣዎች በጣም በሺዓዎች ኢቭን ፋጢሚዮች ለሀጀር አልአስወድ መመለስ ትልቅ አስተዋጽኦ እንደነበራቸው ይነገራል። እነዚህን ድርድሩን ማለት ነው እንዴት እኛን ወክላችሁ ይህንን ታደርጋላችሁ በሚል ማለት ነው። በወቅቱ እንግዲህ ቀራሚጣዎችም አለፉ። አቡ ጣሂር አልጀናቢም በጣም ከባድ የሆነ ህመም ደርሶበት ለሞት ተዳርጓል። በወቅቱ በድርድር እንግዲህ እስከ 50,000 ዲናር ድረስ እንደተከፈለ ይነገራል። በድርድር ሀጀር አልአስወድ ለመመለስ በቅቷል። በርካታ ዑለማዎች ከዛ በኋላ ጽፎበታል እዚህ ጉዳይ ላይ እነ ኢብኑ ከሲርን ጨምሮ ሌሎችም ኢማም ዘሃቢም ሌሎችም እዚህ ጉዳይ ላይ በታሪክ መጽሐፍቶቻቸው ከትበውት አስቀምጠውታል። በእስልምና ታሪክ ውስጥ ያለፈ ጥቁር ጠባሳ ታሪካችን እውነታችን ነው።
እንግዲህ የሙስሊም መሪዎች ትኩረት ስልጣን፣ ሌሎች ሽኩቻ ሲሆን አንዱ አንዱን ይመጣል፣ አንዱ አንዱን የማንሳት ሴራ ውስጥ ሲሆን ለጠላት እንደሚጋለጡ ያሳየ ክስተት ነበረ። እንግዲህ በወቅቱ የነበሩት ይሄ አስተሳሰብ ወድቆ አልፎ ዛሬ እኛ ተተክተናል ማለት ነው። አላህ Subhanahu Wa Ta'ala የሙስሊሙን ዓለም ስብዕናዎች፣ ምልክቶች ሁሉ እንዲጠብቅልን ዱዓችን ነው። የዛሬው ይሄንን ይመስላል። ላይክ እና ሼር አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።